የመጽሐፍ ቅዱስ ግጭት እንደቀጠለ ነው። ክፍል 3 ጀምሯል። ላይክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉን። በዚህኛው ክፍላችን ደግሞ በመጽሐፍ ቅዱስ ውስጥ ያሉ ግጭቶችን እንመለከታለን። ነብደኡ አላ በረከቲላህ በዮሐንስ ወንጌል 1:18 ላይ እግዚአብሔርን ከቶ ያየው ማንም የለም ይላል። ነገር ግን በዘጸአት 24:9-10 ላይ ሙሴና የእስራኤል ሽማግሌዎች እግዚአብሔርን እንዳዩትና አብሮት እንደበሉ ተጽፏል። ለመሆኑ ትክክለኛው የመጽሐፍ ቅዱስ ጥቅስ የትኛው ነው? ታይቷል ወይንስ አልታየም? ወደ ሌላኛው ጥቅስ ስናመራ በአንደኛ ሳሙኤል 15:29 ላይ እግዚአብሔር ሰው አይደለምና አይጸጸትም ይላል። ነገር ግን በዚያው ምዕራፍ ቁጥር 11 እና 35 ላይ ሳኦልን ስላነገስኩ ተጸጸትኩ ይላል። እግዚአብሔር ይጸጸታል ወይስ አይጸጸትም? እንቀጥል። በገላትያ 6:2 ላይ እያንዳንዱ የአንዱን ሸክም ይሸከም ይላል። ዝቅ ብሎ በቁጥር 5 ላይ ደግሞ እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና ይላል። ይህን ግልጽ የሐሳብ ግጭት ማስታረቅ ይሆን? የመጽሐፍ ቅዱስ ግጭት እንደቀጠለ ነው። ሐዋርያት ሥራ 9:7 ላይ ከሳውል ጋር የነበሩት ሰዎች ድምፁን ሰምተው ነበር፣ ግን ማንንም አላዩም ይላል። ሐዋርያት ሥራ 22:9 ላይ ደግሞ ሳውል ራሱ ታሪኩን ሲናገር ግን አብረውት የነበሩት ብርሃኑን አዩ እንጂ የሚናገረኝን ድምፅ አልሰሙም ይላል። ታዲያ አብረው የነበሩት ድምፁን ሰምተዋል ወይስ አልሰሙም? ሁለቱም ዘገባዎች በአንድ መጽሐፍ ውስጥ ሆነው እንዴት ይጣረሳሉ? ቀጣዩ ግጭት ደግሞ እንዲህ ይላል። በዘጸአት 20:5 ላይ የአባቶችን ኃጢአት በልጆች ላይ እስከ 3 እና 4 ትውልድ ድረስ እንደሚያመጣ ይናገራል። ሕዝቅኤል 18:20 ላይ ደግሞ ልጅ የአባቱን ኃጢአት አይሸከምም፣ የኃጢአተኛው ኃጢአት በራሱ ላይ ይሆናል በማለት አይቀጣም ይላል። ለመሆኑ የትኛውን ጥቅስ ነው እንደ እውነተኛ የእግዚአብሔር ሕግ የምትቀበሉት? በኮመንት መሳተፍ ትችላላችሁ። ወሰላሙ ዓለይኩም።